የተወለዳችሁበት የሳምንት ቀን ስለእናንተ ድብቅ ማንነት ይናገራል። ከሰኞ እስከ እሑድ እናንተ የተወለዳችሁት በየትኛው ቀን ነው? ይህም ስለእናንተ በጣም የሚገርምን ነገር ይናገራል። ብዙዎቻችሁ እንደምትጠብቁት አይሆንም። እሺ ይህ ቪዲዮ በጣም ምርጥ ስለሆነ እና ብዙዎች ጋር እንዲደርስ ፕሊስ ለ5 ሰው ኮፒ ሊንክ በማድረግ አድርሱልኝ። እስቲ እንሞክረው። የተወለዳችሁት በሰኞ ቀን ከሆነ ያ ማለት እናንተ ጥልቅ ልብና መንፈስ ያላችሁ አይነት ሰዎች ስትሆኑ ይህም ዘ ዲፕ ሶል በመባል የሚጠራ የፐርሰናሊቲ አይነት ሲሆን ሁሉ ነገር በጥልቀት የሚሰማችሁ ትርጉም የሚሰጣችሁ አይነት ሰዎች ነው። በጣም ደግሞ ስሜታዊ ወይም ስሜት የሚገዛው አይነት ህይወት ያላችሁ ስትሆኑ ህይወት ሲከብድ ግን አብራችሁ ደግሞ የምትጠነክሩ አይነት ሰዎች ናችሁ። በጣም ደግሞ ታማኞች፣ ለራሳችሁም ለሌሎች በጣም ታማኞች፣ ሌሎችን የምትመግቡ የምትንከባከቡ አይነት ሰዎች ናችሁ። እስከ ጥግ ደግሞ ሌሎችን ፕሮቴክት የማድረግ አቅም ያላችሁ ወይም ልብ ያላችሁ አይነት ሰዎች ስትሆኑ ከፍተኛ ሌሎችን የማዳመጥ ችሎታ ያላችሁ አይነት ሰዎች ናችሁ። ኤነርጂያችሁም ደግሞ ከ10 ቢለካ 8ቱ ስሜት መር የሆነ ህይወት ነው ማለት ነው። ሰኞች ከገለጻችሁ ላይክ አድርጉ፣ ለ3 ሰው ኮፒ ሊንክ አድርጉ፣ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁ። ነገር ግን የተወለዳችሁት ማክሰኞ ከሆነ እናንተ ደግሞ ተዋጊ ወይም ደግሞ ዋሪየር የምንለው ወይም ታጋይ የሆነ ልብ ያላችሁ ወይም መንፈስ ያላችሁ ናችሁ። በጣም ደፋሮች ናችሁ። በጣም ደግሞ በፍጥነት እርምጃ የምትወስዱና የምትንቀሳቀሱ አይነት ሰዎች ናችሁ። ፊት ለፊት ደግሞ ተናጋሪዎች አይነት ሰዎች ስትሆኑ በጣም ከሬጀስ እንዲሁም ደግሞ በራስ መተማመናችሁ በጣም ከፍ ያለ ሰዎች ናችሁ። ችግር መፍታት ደግሞ የማይከብዳችሁ ችግር ፈቺ የሚባል አይነት ማንነት ያላችሁ ስትሆኑ ደካማ ጎናችሁ ደግሞ ትዕግስት የሚባል ማጣታችሁ ትዕግስት የሌላችሁ ሰዎች መሆናችሁና በቀላሉ የምትደበሩ አይነት ድብርታ የምትባሉ አይነት ሰዎች ናችሁ። ኤነርጂያችሁ ቢለካ ከ10 9 የሆነ ዋናው ማዕከላዊ ሐሳባችሁ የማይበገር ጽኑ ማንነት ያላችሁ መሆናችሁ ነው። ማክሰኞች ከገለጣችሁ ለ3 ሰው ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ቤቱን ፎሎ አድርጉ። ነገር ግን የተወለዳችሁት ሮብ ከሆነ የሮብ ፐርሰናሊቲ በቲንከርስ በመባል የሚታወቁ አይነት ሰዎች ሲሆኑ ሮብ የተወለዱ ሰዎች በጣም ስማርቶች ናቸው። ከፍተኛ ጉጉት አላቸው ነገሮችን ለማወቅ። ከፍተኛ ደግሞ ሐሳብን የመግለጽ የመናገር ችሎታ ያላቸው ሲሆኑ ፈጣን የሆነ ወይም ክፍት የሆነ አይምሮ ያላቸው አይነት ሰዎች ናቸው። የመማር ፍላጎታችሁ በጣም ከፍተኛ ሲሆን ትምህርት ወዳዶች ናችሁ። ከሆነ ነገር የመማር አቅማችሁ በጣም ከፍተኛ፣ እንዲሁም ከፍተኛ የመግባባት ችሎታ፣ ከሌሎች ጋር በቀላሉ የምትግባቡ አይነት ሰዎች ስትሆኑ የፈጠራ ችሎታችሁ በጣም ከፍተኛ ነው። ነገሮችንም ደግሞ በቀላሉ የምትላመዱ ተላማጅ አይነት ማንነት አላችሁ። ደካማ ጎናችሁ ደግሞ አጉል አሳቢ መሆናችሁ፣ ነገሮችን በጥልቀት በማይገባ ልክ የምታውጠነጥኑና የምታስቡ አይነት ሰዎች ስትሆኑ በአንድ ነገር ላይ ትኩረት ማድረግ አለመቻል ደግሞ ሌላኛው ችግራችሁ። ብዙ ስራንም ደግሞ በአንድ ላይ መስራት መቻላችሁ እንግዲህ አንዳንዴ ይሄ እንደ ጥንካሬ ይወሰዳል። በአንድ ነገር ላይ ትኩረት ግን አለማድረግና አለመጨረሳችሁ ነው። ሌላኛው ድክመታችሁ ደግሞ ከፍተኛ የሙድ መለዋወጥ፣ ስሜታችሁ የሚዋዥቅ መሆኑ ነው። ኢነርጂያችሁ ደግሞ ከተለካ ከ10 ውስጥ 7 የሚሆነው ፐርሰንት ከፍተኛ ሁልጊዜ ዝግጁ የሆነ አይምሮ ያላችሁ አይነት አክቲቭ የሆነ አይምሮ ያላችሁ ሰዎች መሆናችሁ ነው። ነገር ግን የተወለዳችሁት ሐሙስ ቀን ከሆነ ያ ማለት ደግሞ እናንተ ወይም ይህ ቀን መሪዎች የሚወለዱበት ቀን ነው። ሊደር የሆነው ሰውዬ የሚወለድበት ቀን ነው። በጣም ትልቅ ግዙፍ የሆነ ረጅም ዓመትን የሚከልል ህልምና እቅድ ያላችሁ አይነት ሰዎች ስትሆኑ አንድም በሌላም ከሰዎች ክብርን የምታገኙ አይነት ሰዎች ናችሁ። በጣም ደግሞ ጠቢቦች ናችሁ። በራስ መተማመናችሁ በጣም ከፍተኛ፣ በጣም ቀናዊ ኦፕቲሚስቲክ የሆነ እይታ ያላችሁ፣ የህይወት ፀሐያማ ብሩህ ሳይድ የሚታያችሁ፣ ሰዎችን በእኩልነት የማየት አቅማችሁ በጣም ከፍተኛ የሆነ በጣም የተደራጀና ግብ ተኮር ህይወት ያላችሁ አይነት ሰዎች ናችሁ። የእናንተ ሰዎች ደካማ
እንከን የማትፈልጉና ፍጹምነትን በጣም ከሰዎችም ከራሳችሁም ኤክስፔክት የምታደርጉ አይነት ሰዎች ስትሆኑ አጉል ደግሞ ሲሪየስ መሆን ያለ ልክ ሲሪየስ መሆን የሚያጠቃቸው አይነት ሰዎች ናቸው። ብዙ ኃላፊነትን መውሰድ የእናንተ ሰዎች ደካማ ጎን ሲሆን ኤነርጂያችሁ ደግሞ ከተለካ ከ10 9 የሚሆነው ሁልጊዜ በእድገት ላይና በመስፋት ላይ በመለጠጥ ላይ የሚያተኩር ሁልጊዜ የሚያድግ ማንነት ያላችሁ አይነት ሰዎች ናችሁ። እናንተ ሰዎች ፐርሰናሊቲ እስከገለጣችሁ ሰብስክራይብ አድርጉ፣ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ፣ ላይክ አድርጉ። እሺ ነገር ግን የተወለዳችሁት አርብ ዕለት ከሆነ ያ ማለት ደግሞ እናንተ ዘ ቻርመር በመባል የሚታወቅ ፐርሰናሊቲ ሲሆን በጣም ማህበራዊ የሆናችሁ ሰዎች ናችሁ። በጣም ሞቅ ደመቅ ያለ በስሜት የበለጸገ በጣም ደግሞ ማራኪ አይነት የሰዎችን ትኩረት ኢዝሊ የምትስቡ ጣፋጭ የሆነ በጣም ጣፋጭ የሆነ ማንነት ያላችሁ በጣም አዛኞች፣ ለሌሎች ከልክ በላይ የምታዝኑ በጣም ደጎች፣ ሩህሩህና ጫወታ ወዳድ ማንነት ያላችሁ ነው። በጣም ተግባቢዎች ናችሁ። ድንጋይ አናጋሪ የምትባሉ አይነት ሰዎች ናችሁ። አፍቃሪ ናችሁ። ግጭት የሚባል ነገር የማትወዱ ሰላም ወዳዶች ናችሁ። የእናንተ ሰዎች ደግሞ ደካማ ግጭትን መፍራት አስፈላጊ እንኳን ሆኖ ግጭትን መሸሽ በቀላሉ ደግሞ ሌሎችን ማመንና ራሳችሁን በሌሎች ላይ መጣል ደካማ ጎናችሁ። ኢነርጂያችሁ ከ10 ቢለካ 8 የሚሆነው ህይወታችሁ 10 ቢሆን 8% የሚይዘው ስስ ግን ደግሞ ኃይለኛ ልብ ያላችሁ መሆናችሁ ነው። ነገር ግን የተወለዳችሁት ቅዳሜ ቀን ከሆነ ያ ማለት እናንተ በስትራቴጂስት በመባል የሚታወቅ ፐርሰናሊቲ ነው ያላችሁ። በጣም ሲሪየሶች ናችሁ። በጣም ደግሞ ግራውንድድ ናችሁ። ህይወታችሁ መሬት የነካ ተጨባጭ ህይወት ያላችሁ ስትሆኑ በጣም ዲሲፕሊንድ ናችሁ። የዲሲፕሊን ሰው ናችሁ። የስነ ስርዓት አይነት ሰው ናችሁ። ነገሮችን ከማድረጋችሁ በፊት ደጋግማችሁ የምታስቡ አይነት ሰዎች ስትሆኑ ጊዜ የሚባል የማታባክኑ ጊዜያችሁን በአግባቡ የምትጠቀሙ ኃላፊነት መሸከም ላይ ደግሞ በጣም ጎበዞች የሆናችሁ በጣም ሰራተኞች፣ ትጉ ሰራተኞች ናችሁ። በጣም ታማኞች ናችሁ። በጣም ደግሞ የእቅድ ሰው የምትባሉ አይነት ሰዎች ናቸው። የእናንተ ሰዎች ደግሞ ደካማ ጎን ኦቨር ወርኪንግ አንደኛው እና ዋናው ድካማችሁ እና ቀጥተኛነታችሁ፣ ስሜትን ያን ያህል የማታነቡ ሰዎች መሆናችሁና ስሜታችሁን ግን እናንተ የምትደብቁ ለሌሎች የማታሳዩ ሰዎች መሆናችሁ። ኤነርጂያችሁ ደግሞ ከ10 ቢለካ 7 የሚሆነው ህይወታችሁን የሚገዛው በጣም የተረጋጋ የጸናና ረጅም ጊዜ የሚቆይ አይነት ማንነት ያላችሁ ሰዎች መሆናችሁ ነው። ነገር ግን የተወለዳችሁት በመጨረሻም እሁድ ከሆነ እናንተ ደግሞ the sun child በመባል የምትታወቁ አይነት ሰዎች ስትሆኑ ውስጣችሁ በጣም ብራይት ነው። በጣም ሰዎችን ይስባል ማንነታችሁ። በራስ መተማመናችሁ በጣም ከፍተኛ፣ በጣም ፍቅርን ትፈልጋላችሁ። መወደድን መፈቀርን የምትፈልጉ ሌሎችን የማነቃቃት አቅማችሁ በጣም ከፍተኛ ይሆን። በጣም ደግሞ ቀናዊ ኦፕቲሚስት፣ እንዲሁም ደግሞ ሌሎች ላይ ተጽዕኖ የመፍጠር አቅማችሁ ከፍተኛ የሆነ አይነት ሰዎች ናችሁ። በጣም ጫወታ ወዳዶች ናችሁ። ሐሳብ ስትሰጡ ሐሳባችሁ ሁል ጊዜ ገዢ የሚሆንላችሁ አይነት ሰዎች። የእናንተ ሰዎች ደግሞ ደካማ ጎን ኩራት፣ አንደኛው በጣም ኩራትና ትዕቢት የሚገዳደራችሁ አይነት ሰዎች ስትሆኑ ግትርነትና ሌሎችን ለመቆጣጠር መፈለግ ሌላኛው የእናንተ ድካም። ኤነርጂያችሁ ቢለካ ደግሞ ከ10 የሚሆነው የትኩረት ማዕከል መሆናችሁና እንደ አይነት ህይወት ያላችሁ ሰዎች መሆናችሁ ነው። ይህ ፐርሰናሊቲ እስከገለጣችሁ ሰብስክራይብ አድርጉ። ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። እንደ አይነት ቪዲዮ እንዲደርሳችሁ እዚህ ቪዲዮ ላይ በጣም አክቲቮች ሁኑ። አመሰግናለሁ።